እንዳታለሽ በእግዚአብሔር ምን ሆነሽ ነው? ቆይ አንዴ ዝጌ ኢሞሽናል ታውጣው ችግር የለም። አንድ ነገር ልንገርሽ፣ እኛ ስራ አተን አይደለም ስራ አታችሁ ተዘፍዝፋችሁ ያሉ የሚሰደባሉ ዩቲዩብ እና ቲክቶክ ላይ አይደለም። 24 ሰዓት ደም እየተፋን እየሰራን ነው ተምረን። እሺ ምን እንደሆነ የሰው ልጅ አንድ የሰው ልጅ እንዴት እንደሚያዝ በስብዕና እንዴት እንደሚያዝ ማወቅ መቻል አለባችሁ። ወንዱም ሴቱ መከባበር መቻል አለበት፣ መውደድ አለበት። መጀመሪያ ሰው እራሱን መውደድ አለበት። ራስሽን ስትወጂና ስታከብሪ ሌላ ሰው ሲጎዳ ለምን ተጎዳ ብለሽ ትናገሪያለሽ። ምንም 5 ሳንቲም ማንም ሊከፍለኝ የለም። ብሩክን ተሳደብሽ፣ ሃይማኖትን ተሳደብሽ፣ ወይም ደግሞ ቲክቶክ ላይ ተሳደብሽ ዩቲዩብ እያላችሁ የምታወጡት መጀመሪያ ጭንቅላት ይኑራችሁ። መጀመሪያ አስቡ፣ እነዚህ ልጆች ህይወት ውስጥ ምን እየተካሄደ ነው? ለገንዘብም ይሁን ለምንም ይሁን ህይወት እየተበላሸ ነው። እነሱን የሚያዩ ልጆችና ሰዎች ብዙ ነገር ውስጥ እየገቡ ነው ያሉት። ምክንያቱም ጥሩ ልጆች ናቸው፣ ብዙ ነገር ያስተምራሉ ብለን ያሰብናቸው ሰዎች ገሃነም ትገባላችሁ እኔም በማለታችሁ አንገባም። እንደዛ የሚባል ነገር የለም። ፍሪደም ኦፍ ስፒች የሚባል ነገር አለ። ንግግር በነፃ ነው የምትናገር የምትፈልጊውን ነገር። እሱን ስለተናገርኩኝ አልነካሁትም፣ መብቴ ነው። በግል ጉዳይ አይደለም እየተናገርኩት ያለሁት፣ በራሱ ህይወት ጉዳይ ነው። ነገ ደምን ባያለቀሰ እዛች የምታዛዝን እናቱ ቤት ነው ተመልሶ የሚሄደው። ደግሞም ይሆናል። እኔ አለኝ ብለሽ የምትኩራሪው ያን ያህል ገንዘብ ኢትዮጵያ ውስጥ እንዲህ ነፍስ የሚያወጣ የለም። ያደግንበት የኖርንበት ነው። ኢሮፕ አይደለም ወይም ደግሞ ሌላም። ኢሮፕ ራሱ የራሱ የሆነ በጣም ብዙ የሚያስቸግር ላይፍ ነው የሚኖረው። ግን እየተሰራ ነው እንጂ እንዲህ እየተፎከረ ወይም ደግሞ ከሴት ጋር ቂጥ እየተገላበጠ ከወንድ ጋር ቂጥ እየተገላበጠ አይደለም። ስለዚህ ክብር ያለው ንግግር እንኳን በጣም ጥሩ ነው። ሰውን ስታከብሪ ደግሞ ትከበሪያለሽ። አሁን ግን ሰው አላከብርም። ትናንት ያከበረ ሰው ዛሬ ለምንድን ነው ሰው ማያከብረው? ማን ስለሆነ ምን ስለሆነ? መኪና ስለተገዛ ገንዘብ ስላለ? በአንድ ቀን እኮ ነው ዳሜጅ የሚሆነው። የሆነ ነገር መኪና ግጭት ቢያጋጥም እቤት ቢቃጠል ባዶ እጅሽን ነው የምትቀሪው። ይሄንን ማሰብ መቻል አለበት። ነገ ህይወት ይጠፋል። ዛሬ ከሴት ቂጥቂጥ ሲል ነገ የሆነ ቦታ ላይ ተወሽቆ ይቀራል። እሷም ወንድ ስር ካለች ተወሽቃ ትቀራለች። የምንናገረው አንድ ሰው ለማትረፍ ነው፣ የአንድ ሰው ህይወት ለመታደግ ነው። አንድ ነገር አንድ ቃል እንዲወስዱ ነው። ሌላ ምንም ነገር እንዲያደርጉልን አይደለም የምንናገረው። ማንም ምንም በህይወቴ ላይ 5 ሳንቲም የሚጨምርልኝ ሰው የለም። እየተሰበሰባችሁ አሮጊቶች እንዲህ የሆናችሁ አዎ ነን። አዎ ግን ለምን እንደምንናገር እናውቃለን። ምን እንደምንናገር እናውቃለን። ምን እንዴት መፍትሄ ማምጣት እንዳለብን እናውቃለን። ለዛ ነው መወያየት የፈለግነው። ማንም የሚያደርግ የለም። ያገባው ስር ሜጸጋ ነው። ያ ችግር የለም። የሱ ጉዳይ አይደለም። እኔ እሱ አይደለም ግን እነሱን እንትን ለማለት ነው እንጂ እኛ እነሱን ለመጉዳት አይደለም እያወራን ያለነው። ለእነሱ እሱን እኮ ነው የምልሽ። እኛ በቃ ያረጋሉ ነገር አይገባቸውም። ምራህያ ቡቡዬ ይቅርታ ጠይቃት ተው ነው ቡቡዬ ሂድበት ጉድጓድ ያስከድሽ አባት ያገኙታል አለች። ቆይ አሁን ለምሳሌ ይከፍላል፣ ዋጋ ይከፍልበታል። ቆይ ዩዘርዬ ማለት ነው እኛ የተማርን ሰዎች ከሆንን ለምንድን ነው የምሬን ነው ጀግና የሚባል ቦታና ማይባል ቦታ ለይተን ማናውቀው? አረ ምን ያውቃሉ? ይሄን እኛ እኮ የጀመርነው ነገር ማልፈልገው የተናገርኩት ዛሬ እኔ እንደዛ የተናገረ እስከዛሬ ቀን ነበር የምቀልደው። አንድ ነገር ልንገርሽ የሚባለው ነገር ሁሉ እኔ ስለምወዳቸው እንጂ እኔ ቁንጅና በመሰረቱ እነሱ ግን ወንድ አይቶ የማያውቅ ልጅ አምሶሪ ይሄን ስል አንድ አዳምጪኝ። ወንድ እኔንም ጨምሬ ነው የምልሽ። ወንድ አይቶ የማያውቅ ሴት ቁጭ ብሎ አንድ ወንድም በየጊዜው ካየ ሳይኮሎጂ ያ ሰው የራሱና የራሱ ሰው ይመስለዋልና ልክ ደግሞ እንደ ቦይፍሬንዱ ነው የሚያስበው። ከዛ በኋላ አዴክት እየሆነ ይሄዳል በዛ ሰው። ቲጂ ታውቃለች ምናልባት። እና አዴክት ማለት በቃ እሱም ማየት እሱ ጀግና እሱ ከዛ በኋላ ገብቶሻል። ልክ ሌላ ሰው ሲነቃ የነጠቃቸው ነው የሚመስላቸው ልክ እንደ ባል ከሱ ወንድ እንደሌለ ማለት ነው። ያ ሴትም ደግሞ እንደዛው ልክ ወንዶቹ ሲያዩ በቃ እሷ ሲባል የራሱ ብቻ ስለምትመስለው ልክ አንድ ሌላ ሰው መጥቶ የኔ ካለ ይጣላሉ። አሁን እዚህ ቲክቶክ ላይ የሚጣሉትና የሚሳደቡት ጀግና የሚሉት ሰዎች ማን እንደሆኑ ታውቂያለሽ? በቃ ባሌ ነው የኔ ጀግና ነው የኔ ፍቅር ነው ብለው እንደዛ ነው የሚያስቡት። ጭንቅላታቸው ውስጥ ያስገቡት። ገብቶሻል?
ለዛ ነው ጀግና የሚሉት። እሱ ደግሞ ሳይኮሎጂውን አያውቀውም። እነሱም ሳይኮሎጂውን አያውቁትም። እነሱ አዴክት ሆነዋል በሱ። አሁን ገብተው ሲሳደቡ ሲገለብጡ ሁሉ የሆነ ላይክ እርካታ የሚሰማቸው አይነት ስሜት ነው የሚሰማቸው። ያ ነው ሪያሊቱ። ይሄ የእውነት ነው የምነግርሽ። እኛ ግን ስላላደግን እንደዚህ ግልጽ ሆነው ማውራት ያ ነው ችግሩ። አያውቁትም። ስለዚህ ለዛ ነው እየገቡ የሚሳደቡት፣ እሱን ተናገራችሁ እያሉ የሚያለቅሱት፣ ጀግና የሚሉት ለእነሱ ጀግና ነው። ላይክ የሆነ ነገር ያ ሳቲስፋክሽን እንዳለ ተረድተሽኛል። ምን እንዳልኩ ፊጂበት ሌሎቹም ስላሉ ቆይ ትጂ ትንሽ ይረጋጋ። ሌሎቹም ስላሉ ሊናገሩ የገቡ ስላሉ አይሻልም? እነሱ ደግሞ እስቲ ሀሳብ ስጡ። ዝምብላችሁ መቀመጥ አይቻልም። ሀሳብ ስጡ። ብዙዎች አሉ ከታች ለፈለፍን። እኔ አንድ ነገር ልውረት እህቴ። አውሬ እኔ እዚጋ ያኔ ለሀይሜም ለብሩክም አይደለም፣ ግን ሀይሜ ለብሩክ በጣም ብዙ ሆናለች። አታ ከዩኒቨርሲቲ ለሱ ብላ ነው የቀረችው። ትምህርቷን ያቋረጠችው ለሱ ብላ ነው። በጣም ብዙ ነገር ሆናለታለች። ዛሬ ላይ ግን ይሁን አንድ ቀን አብሮ የበለው የጠጡ አይመስሉም። እሷ ላይ የሚያደርገው አረካት ማለት ነው። ገብቶሻል? እኔ አሁን ተሆነች አንድ ጓደኛ ያለች ከነሱ ጋር የምትቀራረብ እና የእሱን ቁጥር ሰታኝ ነበረ። ደወልኩለት። በእውነት ስደውል እላይ ላይ ይዘጋል ስልክ። ገብቶሻል? እና ምናልባት ቲጂና እዚህ ውስጥ በጣም እሱን የምትቀርቡ ልጆች ካላችሁ እኔ አያስፈልግም። አይ ለማስማማት ያህል እኮ ነው። ሰው ሲያከብርሽ ነው። ሰው ካላከበረሽ ችግር እኮ ነው። ሰው ሲያከብርሽ ሲሰማሽ እኮ ነው ማውራት የምችል። ቆዩ ዛሬ የስሜት እያፈርኩ ነው። በጣም እያሳፈሩኝ ነው። ጌታን እኔ እየደወልኩ ነው። ዛሬ 5 ሰው ጋር ደውያለሁ። መቅዲ ታውቂያለሽ፣ ጠዋት ደውዬ እነግርሻለሁ ከእንደዚህ እያለቀስኩ ነው የነገርኳቸው። ደከመን እባካችሁ ለማዳም ቅመሞች። እኔ ያለሁት ሀገር ደህና ሀገር ነው፣ ኑሮዬም ሰላም ነው። ግን እባካችሁ እሳት የተቃጠለች ላለች ዘይት የተደፋባታለች እንዴ! እኔ አላቃቸውም። ይሄ ቴክኖሎጂ ነው እኔ ያገናኘኝ። እነሱ በውስጥ እየጻፉ ያሉት እህቶች እያሳዘኑ ነው። እባካችሁ ሰላም አድርጓቸው እና አንጧቸው እያልኩ እየለመንኳቸው 5 ሰው ጋር ደውያለሁ። እኔ ቁጭ አላልኩ። ደከመኝ፣ ጌታ ደከመኝ። እኔ ቲክታክ ኢትዮጵያ ላይ ላጠፋ ነው። መድኃኒዓለም ነው የምላችሁ። እመቤቴን እንደኔ ሰለቸው ሰው የለም። እኔ የተኛው አይደለም ጌታ ነው። ተምታቶብኛል። ቀንና ማታ እየተምታታብኝ ነው ያለሁት እና በጣም ግን ምን ሆነሽ ነው? ቆይ በቃ ትንሽ አስወጫትና ትረጋጋና እህቴ ይኸውልሽ ከሀይሚ የምትቀራረቡ እሷ ራሱ ማለት ነው ይቅርታ እሱ የፈለገውን ሴት ወጥቶ ያምጣ። እሷ በቃ ይዛ የምትመጣውን ሰው ታቁምና ለራሷ ለጭንቅላቷ እረፍት ትውሰድ። በቃ እንደ እሷ እኮ ልስራ ካለች ከወንድሞቿ ጋር መስራት ትችላለች። ግን ልብሽ እኮ አያቆምም። የምትፈልጊው አሁን የራሴ ሰው በቃ ይሄ እኮ ይሄ ኢሞሽናል ይቀጥላል። ገና ኢሞሽን ስትሆኚ ፊሊንግሽ ነው። ፊሊንግሽ ካልቆመ ማቆም አትችይም። ከባድ ነው። አሁን እኮ እሷ ይኸውልሽ እሱን ያልጠበቀችው ቦታ ስላየችው ነው እንዲህ የሆነችው እንጂ እሱ ብቻውን እንደሆነ አይደለም። እንኳን እሱ እኛም እኮ ሆነን እያበድን እኮ ነው ያለ ነው። አሁን እያበድኩ ነው ለራሴ እንደዚህ ሆኜ ማላውቅም ተናገርን ያለ ነው እኮ እስከዛሬ ፍራንስ ስትደራረገ ወንድዛ መታጠቅም እሱ ስላቃጠላት አለ ተናገረች እኮ በአንድ በቃ ጨጓራዬን ቅጥል እያደረገኝ ብላ በቃ። ስለዚህ እኛ እኮ አሁን ዛሬ ላይ እየፈረድን ያለ ነው። እኔ በኩሌ ይቅርታ አድርጉልኝ የብሩኬ አፍቃሪዎች አላችሁ እዚህ ውስጥ። እኔም ጠልቼው ሳይሆን ንጹህ ወንድሜ ነው። እንደናንተ እንኳን ላጬን አልጥልም እሱን ሳይ ማለት ነው። እና ጥፋት ግን ስላለው ጥፋተኛ ስለሆነ አስረግጬ ነግሬዋለሁ። መዘግዘቅ አይደለም። እኔ ምን ብዬ ልንገራችሁ? የፈለጋችሁት የምታደርጉ እኔ መስሚያ ጥጥ ነው። አታውቁኝም፣ አላውቃችሁ። ነገር ግን በቃ በጣም ስለበዛ እስከ ዛሬ መቤቴን እየገባው ዝም ብዬ እናንተን ለማጽናናት የማየው ነገር ዝም የተናገርኩ እወጣለሁ። ዛሬ ግን ቋቅ ስላለኝ ነው። ለምን የሀይሚ ተረጋግቼ ልጄ ስለተኛች ተረጋግቼ ነበረ ዛሬ ቪዲዮን ያየሁት ማለት ነው። እሱ ሲመጣና መጀመሪያ ስትናገር የነበሩና ተያይዘው ሲሄዱ የነበረው ፊት በጣም ታሳዝናለች። እህቴ ብትሆንስ በአፍንጫ ለምን አይወጣም? እንደዚሁ ነው የሚመጣው ብር ደምን ባያለቀስኩ የሚገኝ ብር ይቅር። ስለዚህ ይኸውልሽ እሱ 3 ስለመጣ ትቀጥልበታለች። ነገር ግን እኛ በቃ
ማስቆም የሚችለው እኛ አይደለንም የምናስቆመው። ማን መሰለሽ የሚያቆም የሚችለው ማስቆም የሚችለው ብሩኬ ነው። እንዴት ሆኖ ብሩኬ ተንበርክኮ ጥፋቱን እሱ ሌላ ነገር ስለጀመረ አያስቆመውም። ምክንያቱም የሚሰራውና የጀመረው ነገር እንዲታወቅበት ስለማይፈልግ የሚቆሰቁስ ሰው ስላለ ይታወቅበታል። እሱ ሴክሬት የሆነ ነገር አለው። ለዛ ነው ሶሪ። እቺ ልጅቷን እኮ ያመጣቻት እኮ እቺ ሶሲ የምትባለው ናት። ለሶሲ ደግሞ ፍፄን የሰጠው እሱ ነው። አልሰጠውም። እኛ እንዳናቅ ኦዲየንስ እንዳያቅ ነው እንጂ እነሱ ሪሌሽን አላቸው፣ ሴክሬት የሆነ ሪሌሽን። ያ ነገር እንዳይታወቅ እሷ ከፍጹም ጋር እንድትሰራና ፐብሊክ አውጥቶ ጓደኞች ሆንን እኛ ወደፊት ደግሞ የሆነ ነገር ይኖረናል ብላ አለች። ግን አይደለም፣ ምክንያቱም በሱ ሸፍኖ መኖር ነው የፈለገው። ሀይሚን ግን ተጫወቱባት። ያ ነው እየተሰራ ያለ ነው። የምታያዛዝነው አንዴ ላውራ ከቅርታ ጋር ሀይሚ በጣም ታሳዝናለች። በእውነት እኔ በጣም ነው የተሰማኝ። እንዲሁ ከእሷ ጋር የምታወሩ ኮንታክት ካላችሁ ምከራት፣ ራሷን እንድትጠብቅ። ምክንያቱም እኔ እንደዚህ ብዙ ህይወት ያሳለፍኩ ሰው ነኝ፣ የተሰበርኩ ሰው ነኝ። ደግሞ የሴት ልጅ ስብራት ላይ ጉዳት ላይ የሴት እጅ አለበት። ይሄ የታወቀ ነው። ሴቷ ተባባሪ ትሆናለች፣ ወንዱ ብቻ አይደለም የሚጎዳ። ዛሬ ላይ ደግሞ አሳልፎ የሰጠ ራሱ ነው። እንደዚህ ጭናቂ ያደረገ ራሱ ነው። ምንም ማድረግ አይቻልም። ምክንያቱም ለምንድን ዛሬ ራሱ ለምንድን ነው ከህይወታችሁ ውጡ የሚያስብል ስትል አለች። ምን በቃ ሁልጊዜ ከሱ መወጣ ቃል በጣም ልብ ይሰብራል። እውነቴን ነው የምላችሁ፣ ቅርታ አድርጉልኝ እንጂ በቃ የሆነ ነገር ካለችው አደረግኩ ምን እንዲያረኩ ምን በቃ እንደዚህ የሚል ሰው ደግሞ እኔ እንጃ ለወደፊት ህይወት ራሱ በጣም ነው የሚያዘግና። ሲቀጥል ደግሞ አሁን እኛ ትናንትና እሱ ሲል የነበረው ልታዙኝ አትችሉም፣ በግዲህ ሞድሬት ስጪኝ በእናትሽ። ስለዚህ እሷን መምከር ነው፣ ከጎኗ መሆን ነው። በቻልን አቅም ራሷን እንዳትጎዳ በትንሽነቷ ልቧ እንዳይሰበር ነው የፈራሁት። እውነት በጣም እኔ እንጃ ሰው እንኳን አይደለም 1 አመት ከምናምን